ለማበልጸግ ስነ ጥበብ አስፈላጊ ነው። በመሆኑም በቅርቡ ከቻይና የመጡ የስነ ጥበብ ባለሙያዎች ላከር የተባለ የእጅ ጥበብ ስልጠና ለዲቦራ ፋውንዴሽን መምህራንና ተማሪዎች የስልጠና መርሃ ግብር አዘጋጅተው ነበር። እኛም የአዲስ ህይወት ዝግጅት ክፍል በስፍራው በመገኘት የስነ ጥበቡ ተካፋይ በመሆን ቆይታን አድርገናል። ይሄን እድል አግኝቼ እዚህ በመገኘቴ ለፋውንዴሽኑ የኔም የራሴን አንድ ነገር ለማድረግ ስለበቃኝ በጣም ደስ ብሎኛል። ስሜ ሱራፌል ተስፋዬ ይባላል። ቮለንተሪ ወይም ደግሞ በፈቃደኝነት ለዲቦራ ፋውንዴሽን የምሰራ የቻይና አስተርጓሚ ነኝ። 大漆艺术我们要从两个方面来说。大漆呢，它是一种天然的可以长期使用的经得起时间的一种天然材料矿物质材料进行调和提炼出来的这样一种颜料。 ከአንድ ነገር የሚገኝ ፕሮዳክት ወይም ደግሞ ቅርጻ ቅርጽ በጣም አሪፍ ነበር። ከቻይናዎች ጋር ነበር ዛሬ ተማርነው። ይሄን ሳምንት እንማር የነበረው ከነሱ ሀገር ያለውን የካልቸራቸውን የሚገልጹበትን የእጅ ጥበብ ስራዎችን አምጥተው ለኛ ልጆች እንድናስተምር ደግሞ ለኛ ያሰለጠኑ ነበር እና በጣም አሪፍ ነበር። ስልጠናው የሚመስለው የእጅ ስራ ነው። የእጅ ስራ ሲባል አሁን ለምሳሌ በሲኒ ቀለም ብለን እየሰራን ነው። እየሰራን ይገኛለሁ። የራተም የሲኒ ማስቀመጫ የሲኒ ማስቀመጫ ቀለም 这是我第二次来教学了，他们表现得很好。今年的12月份就会出成果。我用中国的这门技术教他们做埃塞本国的这种咖啡文化的咖啡杯，然后让全世界的咖啡爱好者来购买他们制作的产品和作品。我最终的目的是希望他们用自己的作品来赚钱，来养活自己。 እኔ ተስፋ አረጋለሁ ወይም ደግሞ እኔ ዊሽ ማረጋው ነገር እኛ ካስተማርናቸው በኋላ ሁሉም ሰው የተለያየ አይነት ተሰጥኦ ስላለው የራሳቸውን የቻለ ወይም ደግሞ ዩኒክ የሆነ ፕሮዳክት ፕሮዲዩስ እንደሚያደርጉ ተስፋ አለኝ፣ አላማው አለኝ። ይሄም ነገር ደግሞ ለነሱ ይጠቅማቸዋል። ያ ማለት ገንዘብ ያገኙበታል ማለት። ይሄን እድል አግኝቼ ዲቦራ ፋውንዴሽን መጥቼ ለተማሪዎቹ ያለኝን ዕውቀት ከህይወት ያገኙት ብዙ ነገሮች ነው ያገኙት። እሱ እታችን ማፍታታት እንደምንችል ዲዛይን ማውጣት እንደምንችልና ያ ዲዛይን ደግሞ ወደ ተፈረከው ቦታ ማድረስ። ይህ ዘመን የማይሽረው የአእምሮ ጥበብ ቀጣይነት እንዲኖረውና በራሳችን መምህራን ሁሉም ሰው የሚሰለጥንበት እድል እንዲኖር የሚመለከታቸው አካላት ሁሉ አስተዋጽኦ እንዲያደርጉ ጥሪያችንን እናቀርባለን። በቀጣይ ሳምንት በሌላ ጥንቅር እንጠብቃችኋለን። እስከዛው መልካም ሳምንት።